አባትየውም ንግዱ እንዳሰበው ስላልሆነለት አመርቂ ትርፍ ለማግኘት መዞራቸውን አረዘመው። ደለብ ያለ ትርፍ ሳይዝ መመለስ አልለመደም። ቀይስ ደግሞ ሌላና ቤተሰቦቹ ቢናፍቁትም አንድም ከአባቱ ትዕዛዝ መውጣት ስለማይችል በሌላ በኩልም አዲስ ሀገር የማየት ፍላጎቱ እያየለበት የጊዜው መሄድ አልታወቀውም። ሌላ ግን ቀይስ ከሄደበት ቀን ጀምሮ ሁሉ ነገር አስጠልቷታል። ሌሎቹ ጓደኞቿ የቀይስን ያህል ብቸኝነቷን መቅረፍ የሚችሉ አልነበሩ። በተለይ ከቀይስ ብቻ የምታገኘው የፍቅር ታሪክና ግጥም ተቋርጦባታል። ከሱ ጋር ትጨዋወትበት የነበረው ዋሻ ውስጥ ብቻዋን ቁጭ ብላ መተከዝ ልምዷ ሆኗል። የእረኝነት ጣዕሙ ጠፍቶባታል። የድሮ ወደ ኮረብታዎቹ የመሄድ ጉጉቷና ፍላጎቷ ሞቷል። አሁን ወደ ኮረብታዎቹ መሄድ ቤተሰብ የጣለባት ግዳጅ እንጂ የምትወደው ተግባር አይደለም። ለረጅም ጊዜ ከትካዜዋ መውጣት አልቻለችም። በመሃል የታናናሾቿ ለእረኝነት መድረስ ምክንያት ሆኗት ራሷን ከእረኝነት ብታገልም አልፎ አልፎ ወደ ኮረብታዎቹ እየሄደች በጸጥታ መልክዓ ምድሩ ውስጥ ስትቃኝ ውላ ትመለሳለች። ከወራት በኋላ ግን ሁለመናዋ ሊበላ እንደደረሰ እሸት እየፈካ ስለመጣ በባህል ወጉ መሰረት ወደ እረኝነት መሄድ ተከልክላለች። እዛው መንደር ውስጥ ከኩዮቿ ጋር ትውላለች። ልጅነቷን የተቀማች ያህል ከኩዮቿ ጋር መጫወት ብዙም አይሰባትም። ከቀይስ በኋላ የልብ የምትለው ጓደኛም አላገኘችም። ቢሆንም ቀናት ወራትን እየወለዱ ሲነግዱ ትካዜዋ እየጠፋ ትዝታዎቿም በፈገግታ የሚታለፉ እየሆኑ መጡ። ወጣ ያለ ወግ እያወጋ ከመንደሩ ሴቶች ልዩ እንድትሆን ያደረጋት ቀይስ አሁን ስለሌለ ከመንደሩ ሴት ጋር ተመሳስላለች። ወደ ወንዶችማ ጭራሹን አትቀርም። ዓመታት አለፉ። ቀይስ 2 ጊዜ ከአባቱ ጋር ወደ መንደሯ መጥቶ ወር ያህል እየቆየ ቢሄድም ያጋጣሚ ነገር ሆኖ ሌላ የእናቷን ዘመዶች ለመጠየቅ ሁለቱም ጊዜ ላይ ከሀገር ወጥታ ስለነበር ለመገናኘት አልቻሉም። እሱም እየተቆጨ ይሄዳል፣ እሷም ወይኔ ትላለች። በአካል መገናኘት አልቻሉምና በየጊዜው ያመጣላት የነበረውን ስጦታ ጥሎላት ይሄድ ነበር። ታዲያ ሁለቱም ከሄዱበት ሲመጡና ቀይስ መጥቶ ኖሮ በቅርቡ ሄደ ወይም ሌላ ሰሞኑን እኮ ነው ወደ ዘመዶቿ ሄደችው ሲባሉ ለተወሰኑ ጊዜያት ልጅነታቸውን ሲያስታውሱ ይረበሻሉ። ብዙም ሳይቆዩ ግን ወደ መደበኛው ሁኔታቸው ይመለሳሉ። ገደቢስ ያደረጋቸው አጋጣሚዎቹ ደግሞ እነ ቀይስ የሚመጡበት ጊዜ በውል አለመታወቁ ነው እንጂማ ሌላ እሱ ሰሞኑን ይመጣል የሚል ቅድመ መረጃ ቢኖራት እንደምንም ተጠብቀው ነበር እንጂ የሱም መምጣት እያወቀች ሀገር አትለቅም። ሁለቱ ጓደኛሞች ለረጅም ጊዜ በአካል ያለ መገናኘታቸው ነገር እየከነከናቸው ቢሆንም በልባቸው ያለው ናፍቆት ግን ዕለት ከዕለት እየቀነሰ ነው። ከዓይን የራቀ ከልብ ይርቃል እንዲሉ በሁለቱ መካከል የነበረው መተሳሰር ገመዱ እየላላ ሊፈታ ጥቂት ቀርቶታል። በእርግጥ ይህ አባባል በፍጡራን ዙሪያ የተባለ እንጂ በጥቅሉ ሁሉንም የሚያካትት አይደለም። አላህን በምድራዊ ዓለም አለማየታችን ልዕልናና ኃያልነቱን ፈጣሪነትና ቻይነቱን ከልባችን ያርቀዋል ማለት አይደለም። ቀይስ ሌላ የምትባል ጓደኛ ነበረችኝ እያለ በየደረሰበት ማውራት እያቆመ ነው። እሷም ለመንደርተኛ ጓደኞቿ አንዴ ከቀይስ ጋር ብላ ወግ መጀመር ከተወች እየሰነባበተች ነው። ሌላን ለሚስትነት የሚጠይቁ ሰዎችም ወደ አባቷ መምጣት ጀምረዋል። ይሁንና አባቷ ዝነኛና ባለጸጋ ማች የሚፈልግ በመሆኑ የመጡትን ሁሉ በእንቢታ መልሷቸዋል። የቀይስ አባት እያረጀ የበረሃውን ንዳድም መቋቋም ያቃተው በሽታዎችም እየተደራረቡበት ነው። ቀይስም ንግዱን በአግባቡ ተረድቶ እሳት የላሰ ነጋዴ ሆኗል። በዚህም የተነሳ የቀይስ አባት ከዚህ በኋላ በረሃ ለበረሃ መንከራተት ሳይኖርበት ሀገሩ ቁጭ ብሎ ቀይስን ከወንድሞቹ ጋር እየላከ ንግዱን ማስቀጠል እንደሚችል አምኗል። ሙለውህ ከቀይስ ቀድመው ከሱ ጋር ይዞሩ የነበሩ ልጆቹ ቀልጣፎች ቢሆኑም አሁን ካየው የቀይስ ብቃት ጋር ሊያወዳድራቸው አይቻለውም። ቀይስ በዕድሜ ትንሽ ከመሆኑ ጋር
የቅፍለቱ መሪ ሊያደርገው እንደሚገባም ድምዳሜ ላይ ደርሷል። ሙለውህ ቀይስን ጓደኞችን ተሰናበታቸውና ና እንዳለው ሁሉ እሱም የንግዱን ዓለም ስለተሰናበተ ዳግም ከመንደሩ ላይ ወጣ ወስኖ ወደ በኑ አሚር ጎሳ እየተመለሰ ነው። ሙለውህ በቅፍለቱ ውስጥ ያሉ ልጆቹ ቀይስን ጨምሮ የከተማን ሕይወት የለመዱ በዚያ ላይ ተፈጥሮ ውበት የደፋባቸው መልከኞች መሆናቸውን እንዲሁም እንደ ሁለቱ ልጆቹ ሁሉ ቀይስም ለትዳር መድረሱን እያሰበ በውስጡ ቆይ እንደውም ቀይስን አንዲት ቆንጆ የበኒ አሚር ኮረዳ ድሬ ነው መልከው እያለ እያብሰለሰለ በረሃውን አሳበሩት። ቀይስም መንገዱን እየተብሰለሰለ ነበር የሚገፋው። ይሁን እንጂ የሚያስበው ግን ስለ ቀጣዩ ንግድ እንጂ ስለ ሌላ ነገር አይደለም። በየመሃሉ ወደ ሌላ እየሄደ መሆኑ ትዝ ሲለው ልቡ ድንግጥ ይልበታል። ምን ዋጋ አለው እሷ እንደሆነ ላትኖር ይላል በውስጡ። ቢሆንም ሊያገኛት እንደሚችል ሲያስብ ፈገግ ይላል። የሙለውህ ቅፍለት ወደ መንደሯ ሲገባ ታላቅ አቀባበል ተደረገለት። ሌላ ቤቷ ውስጥ ነበረች። ድንገት አንዲት ጓደኛዋ መጣ ሌላ ቀይስ መጣ አለቻት። ባልጠበቀችውና ባላሰበችው ጊዜ የድሮ ጓደኛሽ መጣ ተባለች። ሌላ ሰውነቷ ስንጥቅ ያለ መሰላት። ተርበተበተች። የምታደርገውን አታውቅም። ቁጭ ብድግ አለች። እንዲህ መደንገጧ ነጋሪዋንም አስደነገጣት። እኔ ደስ የሚልሽ እንጂ የሚያስደነግጥሽ አልመሰለኝም ብላ አንገቷን ደፋች። ሌላ ራሱ ምን እንዳስደነገጣት አታውቅም። ብቻ ጉፍቷን ተከናንባ ቀይስን ለማየት ወጣች።